በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን ሰነበታችሁ? እንደምን አላችሁ? በያላችሁበት ሰላም ለእናንተ ይብዛላችሁ። ውድ የቻናላችን ቤተሰቦች ይህንን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ ጀምሩት። ውድ ቤተሰቦቻችን ሸር፣ ላይክ፣ ሰብስክራይብ ስለምታደርጉን በጣም እናመሰግናለን። ዛሬ ይዤላችሁ የመጣሁት ርዕሰ ጉዳይ ሰው ተስፋ ከቆረጠ ምን ያህል ጊዜ ይቆያል ወይም ሰው ተስፋ ቆርጦ ምን ያህል ሰዓታትን መቀመጥ ይችላል የሚል መሰረታዊ የሆነ ሀሳብ ነው። ሁላችሁንም ያማከለ ግንዛቤ የሚያስጨብጥ ሀሳብ ነው ብዬ ስላሰብኩኝ ይህንን አንስቼዋለሁ። አንዳንድ ወጣቶች ይህንን ሀሳብ ስለማይቀበሉት ምናልባት እነርሱም ተቀባይነት እንዲኖረው በማሰብ ይህንን ርዕሰ ጉዳይ አንስቻለሁ። እንግዲህ ውድ ቤተሰቦች ሰው ያለ ውሃ መጠጣት፣ ውሃ ሳይጠጣ ምግብ ሳይበላ ምን ያህል ጊዜ ይቆያል? እንዲሁም አየር ሳያገኝ ምን ያህል ጊዜ ይቆያል? እንደሚታወቀው የሰው ልጅ በመጀመሪያው ፍጥረተ ዓለም በኦሪት ዘፍጥረት እንደ መጽሐፍ ቅዱስ ወይም እንደ ሃይማኖት ስናየው በኦሪት ዘፍጥረት ምዕራፍ 1 ጀምረን ስናነብ የሰው ልጅ ከአራት ነገሮች እንደተፈጠረ መጽሐፍ ያስረዳናል። የሥነ ፍጥረት መጽሐፍ ቅዱስ መጽሐፍ እንደሚነግረን ማለት ነው። አባቶቻችንም አክሲማሮስ በሚባላቸው መጽሐፋቸው ላይ እንዳስቀመጡት የሰው ልጅ ከአራት ነገር ከአምስተኛ ደግሞ አንዲት ነገር እንደተፈጠረ፣ ያ ማለት አራት ነገሮች የምንላቸው አራቱ ባህርያተ ሥጋ እሳት፣ ነፋስ፣ መሬት፣ ውሃ እንዲሁም ደግሞ ነባቢት ነፍስ እንዲንቀሳቀስ የምታደርገው በድኑን አምስተኛ ነባቢት ነፍስ ከዚህ እንደተፈጠረ የሰው ልጅ ይነገራል። አራቱ እንግዲህ ከአራቱ ነገሮች ማለትም አራት ነገር የመጣልን ከነፋስ፣ ከመሬት፣ ከእሳት፣ ከውሃ ከነዚህ እንደተፈጠረ ከነዚህ እየከፈለ እንደፈጠረው የሰው ልጅ እንረዳለን። አምስተኛውን ግን እግዚአብሔር እፍ አለበት ነው የሚለው መጽሐፍ። እፍ አለበት። እፍ ማለት ነፍስ መሀበ አልቦ ሀበቦን የመጣችው ካለመኖር ወደ መኖር ነው የመጣችው። ይሄ ስጋችን ግን የመጣው ከእሳት፣ ከመሬት፣ ከነፋስ የዚህ ውጤት ነው። ስለዚህ የዚህ ውጤት የሆነው ሰው እንደሚታወቀው በገነት ሳይበላ ሳይጠጣ እንግዲህ ለ7 ዓመት ከምናምን ወራት በገነት ሳይበላ ሳይጠጣ ቆይቷል። ይህ የሚሆነው በሃይማኖት አሊያም ደግሞ እግዚአብሔር የሰጠው ጸጋ ነው። ያንን ሳይቀበለው ይዞት ባለመቆየቱ ግን ይህን ጸጋ ተገፎት የሚራብ የሚጠማ፣ ሽንት ቤት የሚወጣ የሚሰራ፣ የሚቆፍር፣ የሚሰደድ፣ የሚወሰን፣ የማያመሰግን፣ የሚያመሰግን፣ የሚያመልክ፣ የማያመልክ፣ በሰላም የሚኖር፣ በሰላም የማይኖር፣ የሚጠላ፣ የሚወድ ሆኗል ማለት ነው። በፊት ግን እንዲህ አይነት ባህሪ የለውም። አመስጋኝ፣ ዘማሪ፣ ጥሩ ተቀኝ፣ ጥሩ አሳቢ፣ የሚገዛ፣ የሚያስተዳድር፣ የማይበላ፣ የማይጠጣ፣ በሰላም የሚኖር ነበር እና ምንድን ነው ማለት የፈለግኩትኝ የሰው ልጅ መጀመሪያ ሲፈጠር ያለ ምግብ ነው የተፈጠረው። ምግብ እንዲበላ ተፈቅዶለታል፣ ግን መብላት አልፈለገም። ሳይበላ መቆየት ችሏል። ምክንያቱም ጸጋ እግዚአብሔር አልተለየውም ነበር። ከዚያ በኋላ ምግብ የኃጢአት ውጤት ነው። አሁን እዚህ ጋር መመልከት የምንችለው ምግብ የኃጢአት ውጤት ነው። የምንም ውጤት አይደለም። ምግብ የኃጢአት ውጤት ነው። ምግብ በኃጢአት የመጣ እንጂ በጽድቅ የመጣ አይደለም። እግዚአብሔር እንዲበላ እንዲጠጣ አድርጎታል፣ ግን መብላት አልፈለግም። አይበላም። አርደ ብላን አልበጠጣን ሲሉት ዝም ብሎ ይባርካችሁ፣ ያብዛችሁ፣ ያበርክታችሁ ብሎ ነበር የሚሰዳቸው። ይሄ የምናየው እና ከዚያ በኋላ ግን የሚራብ የሚጠማ የሆነው መጀመሪያ በጽድቁ ሰዓት መብላት ሳይችል መኖር እንደሚችል እንረዳበታለን ማለት ነው። በኋላ ላይ ግን የምንረዳው ምንድን ነው? የሚራብ የሚቃትት ምናምን እንደዛ የሆነው ግን በኃጢአቱ ነው። ስለዚህ ምግብ በኃጢአት የመጣ እንጂ በጽድቅ እግዚአብሔር ቢበላም ባይበላም መኖር እንደሚችል ፈጥሮታል ማለት ነው። እና ያለ ምግብ መኖር ይቻላል። በተለይ እንደ ኦርቶዶክስ አስተምህሮ ያለ ምግብ መኖር ይቻላል። ለምሳሌ ብናነሳ አቡነ ገብረ መንፈስ ቅዱስ ወይም አቦ የምንላቸው በተለምዶ ምግብ አልበሉ፣ ለብዙ ዘመናት ምግብ ሳይበሉ ኖረዋል። እመቤታችን ቅድስት ድንግል ማርያም በተመሳሳይ ምግብ አልተመገበች። ጥቂት ንጹህ ስንዴ ትመገብ ነበር ይላል መጽሐፍ። በተመሳሳይ ብዙ አባቶቻችን ያለ ምግብ ኖረዋል። ዛሬም ያለ ምግብ የሚኖሩ አባቶቻችን አሉ። ያለ ምግብ በነፃነት ያለ ምግብ
ምክንያቱም ጸድቀዋል። እነሱ ያሉት በሌላ ዓለም ነው። ምግባቸው ክርስቶስ፣ ምግባቸው አምላካቸው፣ መጠጣቸው አምላካቸው፣ መኖራቸው አምላካቸው፣ ብርሃናቸው አምላካቸው እሱ ነው። ሁለንተናቸው እሱ ነው። ያለ ምግብ ይኖራሉ ማለት ክርስቶስን ምግብ አድርገውት ይኖራሉ። ሰው ያለ ምግብ መኖር ይችላል። በተለይ እንደ ኦርቶዶክስ አስተምህሮ ያለ ምግብ መኖር ይችላል። ሌሎቹ ግን ሳይንስ የወለዳቸው የሳይንስ ልጆች ግን ያለ ምግብ መኖር አይችልም ብለው ያስተምራሉ። ግን ደግሞ ሰው ሳይበላ መኖር ይችላል ስንል ግን ለተፈቀደለት፣ ለተመረጠ፣ ለተቻለው ነው እንጂ ላልተቻለው ደግሞ ምግብ አልተከለከለም። ያለ ምግብ መኖር ይችላል፣ በልቶም መኖር ይችላል፣ ሳይበላ መኖር ይችላል። ትልቁ ነገር ታርጌት የምናደርገው እሱን ነው። ከዚህ ሁሉ ግን መኖር የማይችለው ያለ ምንድን ነው ካላችሁን፣ ወደ ዋናው ሀሳብ ስመጣላችሁ አየር አጥቶ ሰው አየር አጥቶ ጸሐፊዎች እንደሚናገረው 8 ደቂቃ መቆየት ይችላል። ሰው አየር አጥቶ 8 ደቂቃ መቆየት ይችላል። በጣም ነው እንግዲህ 8 ደቂቃ በጣም ጥቂት ጊዜ ነው። 8 ደቂቃ መቆየት ይችላል። ከዚያ ውጭ ግን ምግብ አጥቶ 40 ቀን መቆየት ይችላል በውሃ ብቻ። ይሄ የሚበላው ማለት ነው። የሚበላው መብላት የሚችለው በፈቃዳቸው ወደ ብቃት የደረሱት አይደሉም። በፈቃዳቸው ምግብን የጠሉት ምግብን የመነኑት ከምግብ የመነኑ የምግብ ገዳማውያን አይደሉም። ዝም ብሎ የሚኖረው እየበላ የሚኖረው 40 ቀን መቆየት ይችላል። ያው ተርቦ ማለት ነው። ረሃብ ከባድ የሆነ ተስፋ ቆርጦ ግን አንድ ቀን ማደር አይችልም። አሁን ትልቅ ታርጌት ማድረግ የፈለግኩትኝ እንዴ ተስፋ ቆርጦ አንድ ቀን ማደር አይቻልም። ለምን መሰላችሁ? ወጣቶች የሚታነቁት መድኃኒት የሚወስዱት ምናምን ተስፋ የመጨረሻው ተስፋ ስለቆረጡ የመጨረሻው በዚህ ዓለም ላይ እግዚአብሔር ከፈጠራቸው ፍጥረታት ተስፋ የቆረጠ ዲያብሎስ እና አንዳንድ ሰዎች ናቸው። ሰው ተስፋ ከቆረጠ ማደር አይችልም። አሁን ያለ ውሃ፣ ያለ ምግብ፣ ያለ አየር 8 ደቂቃ መቆየት ይቻላል። ያለ ምግብ 40 ቀን መቆየት ይቻላል። እንዲሁም ዝም ብሎ 600 ዓመት መኖር ይቻላል። ያለ ተስፋ ግን መኖር አይቻልም። 1 ደቂቃ መቆየት አይቻልም። እዛው ራሱን በራሱ እዛው ላይ ወደ እሳት ይከታል ማለት ነው። ስለዚህ ተስፋ ትልቅ ነገር ነው። ወጣቶች ተስፋ ሊኖራቸው ይገባል። ለምሳሌ እንጠቅሳለን። ፍቅረኛቸው ሲከዳቸው ተስፋ ቆረጥኩ አይነት ጫት የሚቀሙ ሰዎች አሉ። እንዲህ እሱ እኮ የምግብ ለውጥ ነው ያደረገው እንጂ ተስፋ ቆረጥ አይባልም። ስለዚህ ተስፋ መቁረጣችን ታርጌት ሊደረግ ይገባል። ያ ማለት እንሙት ማለት አይደለም። አጓጉል ተስፋ የሚመስል ዝም ብሎ ግን እኛን ከሆነ ነገር ላይ ዘብዝፎን የሚኖር ነገር ላይ ተስፋ ቆረጥን ብለን አንጃጃልበት። በቃ እዚያ ላይ ትኩረት ሰጥተን እዚያ ጋር ልንሮጥ አይገባም። በቃ ምክንያቱም ያ ራሳችንን መጉዳት ነው። ሰው ከሆነ ነገር ተጣብቆ መኖር እኮ በመሰረቱ የተስፋ የመቁረጥ አይደለም። የሆነ ብቻ ራሱን ጎደው ተስፋ ቆርጫለሁ አይነት ስሜት ይውልኝ አይነት ነው የሚሆነው። ተስፋ መቁረጥ ግን ለሞት ያደርሳል። ስለዚህ ተስፋ ቆርጠናል የምትሉ ሰዎች ተስፋ አልቆረጣችሁም፣ እየኖራችሁ። ለምሳሌ ሴት ቤት ሴት ይመጣል ብሎ ይኖራል ማለት ነው። አሊያም ደግሞ የሆነ ነገር ይሆናል፣ ራሱን ይጎዳል፣ ያከሳል፣ ጸጉሩን ያሳድጋል፣ ወዘተርፈ። ይሄ ራስን የመጉዳት እንጂ የተስፋ የመቁረጥ አይደለም። ይህ ንዴት ነው፣ ይህ ስሜት ነው የሚሆነው። ሰው ተስፋ ቆርጦ መዋል ማደር አይችልም የሚል የአንድ ሰው ንባብ ወይም የጸሐፊዎችን ንባብ ነው። እንግዲህ መጽሐፍም እንደሚነግረን በእኛ መጽሐፍ ተስፋ ሐሰት ሬስዮ ለዘ ይሃለው ከመዛሃለው ተስፋ የሌለውን እንዳለ ያለውን የራቀውን እንደቀረበ ያለውን ደግሞ የሌለውን ደግሞ እንዳለ አድርጋ ታሳያለች። ሁላችንም ተስፋ ይዘን የምንኖረው። ስለዚህ ተስፋ አትቁረጡ። ተስፋ የሚያስቆርጥ ነገር የለም። ነገ ሁሉንም ነገር እንደርስበታለን። ሁሉም ወደኛ ይመጣል። እኛ ወደ እሱ የምንሄድበት አጋጣሚ ሊኖረን አይገባም። ሁሉም ወደኛ ይመጣል። ጊዜ ብቻ ጠብቁት፣ ጊዜ ስጡት። ሁሉም ወደኛ የሚመጣበት ጊዜ አለው። ተስፋ አትቁረጡ። ተስፋ ቆረጥኩ ብላችሁ ራሳችሁን ባልሆነ ነገር ስሜት ጎርታችሁ አትኑሩ። ራሳችሁ ለውጥ ነው። ጽድቅም አይሆንላችሁም። ተስፋ መቁረጡ ጽድቅም አይሆንም። አትጸድቁም። ምንም ብትሉ ለሚያሳስተው ሰው ወዮለት፣ ራሱ ነው የሚቀጣበት። ግን የእናንተ ቅጣት ደግሞ አይቀርላችሁም። ምክንያቱም ራሳችሁን በራሳችሁ በተስፋ ውስጥ ሰው ቢሄድ ምናልባት ሰው ያመጣል እግዚአብሔር ብላችሁ በተስፋ ውስጥ በመቅረት ነው። ተስፋ ሁሉም ነገር እንዳለ ያደርጋል። ስለዚህ ተስፋ ሳንቆርጥ እንድንኖር ለማለት ነው ወንድሞቼ። ይህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ አሁንም ሸር አድርጉት። ሰላም ከእናንተ ጋር ትሁን። ሰላም ከእናንተ ጋር ይስፈን። ሀገራችንን ሰላም ያደርግልን፣ ሃይማኖታችንን ይጠብቅልን። በያለንበት በጎ እንድናስብ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።